ቋንጣ ፍርፍር አምሯችሁ ነገር ግን ቤት ውስጥ ቋንጣ ሳይኖራችሁ ሲቀር እንዴት አድርጋችሁ እንደምትሰሩ ነው የዛሬ ቪዲዮ። ሂዳይስ ኪችን ነኝ። እንዴት ናችሁልኝ? ደህና ናችሁ? ዛሬ ደግሞ የሚጣፍጥ ፍርፍር ነው ይዤላችሁ የመጣሁት። በመጀመሪያ ስጋችንን እንደዚህ በረጃጅሙ እንከትፈዋለን። በመቀጠል መጥበሻችንን ሞቅ እናደርግና ዘይት እናደርጋለን። ዘይቱ በደንብ ጋለ ሲለልን ስጋችንን እንጨምራለን። ዘይቱ በደንብ ጋል ያለ ከሆነ ብዙ ውሃ ሳይተፋ ቶሎ ቀላ ብሎ ይበስልልናል። እስከዛ ሽንኩርታችንን እንከትፋለን። ሽንኩርቱን ደቀቅ አድርገን ብንከትፈው ቆንጆ ነው። ከዛ ስጋችን ይሁን እንደዚህ ቀላ ብሎ ቆንጆ ሆኖ ተጠብሶልናል። ከዛ ሽንኩርታችንን እንጨምራለን። ሽንኩርታችንን ካደረግን በኋላ ውሃውን እስኪጨርስ ቀላ ብሎ እስኪበስል እንጠብቃለን። በመሃል እያማሰልን ሽንኩርቱ እንደዚህ በደንብ ተጠብሶልናል። በርበሬ እንጨምራለን። ነጭ ሽንኩርት እናደርጋለን። በርበሬ ከጨመርን በኋላ እሳቱን አነስተኛ ሙቀት ላይ ብናደርገው ቆንጆ ነው። በርበሬው እንዳይቃጠልብን ትንሽ ውሃ ጠብ እያደረግን በመሃል እያማሰልን በርበሬያችንን በደንብ እናቁላለዋለን። ፍርፍሩ በኋላ እንዳያቃጥልብን በደንብ እስኪቆላላለን ድረስ እኛ ደግሞ ቲማቲማችንን ከትፈን እናዘጋጃለን። ቲማቲም ከፈለጋችሁ ከነልጣጩ እንደዚሁ ከትፋችሁ ማዘጋጀት ትችላላችሁ። ከፈለጋችሁ ደግሞ በማሽንም መፍጨት ትችላላችሁ፣ ወይም ቀቅላችሁ ልጣችሁ በቢላ መቀጥቀጥ ትችላላችሁ፣ እንደተመቻችሁ። ከዛ በኋላ በርበሬያችን እንደዚህ በደንብ ከተጠበሰ በኋላ ቲማቲማችንን እንጨምራለን። ቲማቲሙን ከጨመርን በኋላ እሳቱን በደንብ መጨመር እንችላለን። ቶሎ ቲማቲሙ እንዲጠበስልን በመሃል እየከደንን በተመሳሳይ መልኩ በደንብ ቲማቲማችንንም እንጠብሰዋለን። ቲማቲማችን በደንብ ተጠብሶልናል። ቲማቲም የተከተፈ ሲሆን ለመብሰል ትንሽ ደቂቃ ይፈልጋል። የተፈጨ ሲሆን ብዙ ጊዜ አይፈልግም። ከዛ ውሃ እንጨምራለን። ውሃችንን ከጨመርን በኋላ አነስተኛ ሙቀት ላይ እናደርገዋለን። ጨው እንጨምራለን። ከድነ ነው 1-2 ደቂቃ እናንተ ከትከዋለን። ቃሪያ የምትወዱ ከሆነ ፍርፍር ላይ በጣም ደስ የሚል ቃና ነው የሚሰጠው። ትንሽ ጣል እናደርግበታለን። ቅቤ እናደርጋለን። ይህንንም አንድ ላይ ካዋሃድን በኋላ ቢያንስ 1 ደቂቃ የሚሆን አነስተኛ ሙቀት ላይ እናንተ ከትከዋለን። ያው ሶሳችን እንደዚህ ቆንጆ ሆኖ ደርሶልናል። ከዛ እንጀራችንን እንጨምራለን። ያው ለፍርፍር ሲሆን እንደሚታወቀው ቀዝቃዛ እንጀራ ስናደርግ ነው ቆንጆ የሚሆነው። ትኩስ ሲሆን ፍርፍራችንን ያቦካብናል። ከዛ አንድ ላይ ከሶሱ ጋር እንለውሰዋለን። ባይዘው የተጠቀምኩት የፍርኖ ዱቄት እንጀራ ነው። እንደሚታወቀው አውሮፓ ውስጥ ወይም ከሀገር ውጭ ያለን ብዙ ሰዎች የፍርኖ ዱቄት ነው ብዙ ጊዜ ጋግረን የምንበላው። የፍርኖ ዱቄት እንጀራ አልመጣ ያላችሁ ሰዎች በተለይ አውሮፓ ውስጥ ካላችሁ ምን አይነት ዱቄት እንደምትጠቀሙ፣ ምን አይነት መጥበሻ እንደምትጠቀሙ ሪኮመንድ ላደርጋችሁ እችላለሁ። ኮሜንት ላይ ጻፉልኝ። ይህን ይመስል ነበር የዛሬ ቪዲዮ። ስለተከታተላችሁን ከልብ አመሰግናለሁ። የምሰራቸው አዳዲስ ቪዲዮዎች እንዲደርሳችሁ ሂዳይስ ኪችንን ፎሎ ማድረግ አትርሱ። በሌላ ስራ ቪዲዮ እስከምንገናኝ ቻው።